ሰኢድ እንግዲህ ዛሬ ወደ የመን ገብቷል ማለት ነው። ውድ ቤተሰቦቼ እንግዲህ ዛሬ እሁድ እንግዲህ የሰርግ ቀን ነው ብሎ እንግዲህ የሰርግ ቪዲዮ እለቅላችኋለሁ እሁድ ዛሬ አገባለሁ ብሎን እንግዲህ እየጠበቅን ነበረ፣ ግን አላስቻለውም እና ያን ፕሮግራም ሰርዞ ወደ የመን ገብቷል ማለት ነው። ልጆቹ ጋር ለመገናኘት ልጆቼ ታሟል የአየር መቀያየር ልጆቹ ታሟል ብላ ስታሳክም ስላየሁኝ አልቻልኩኝም ብሎ እንግዲህ ወደ የመን ገብቷል። ውድ ቤተሰቦቼ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ውድ የቻናሌ ተከታታይ ቤተሰቦች እንዴት ናችሁ? ልኝ ደህና ናችሁ ወይ? አልሐምዱሊላህ ከኔ ጋር ሁሉም ሰላም ነው፣ ሁሉም መልካም ነው። እናንተ ጋርም እንግዲህ በያላችሁበት ሰላሙን ተመኘሁላችሁ። ለዚህ ቤት አዲስ ከሆናችሁ በቅንነት ሰብስክራይብ አድርጉኝ፣ አበረታቱኝ። ለምታበረታቱኝ ደግሞ ከልብ አመሰግናለሁ። አላህ ያክብረልኝ። ሰብስክራይብ ለምታደርጉኝ፣ ላይክም ለምታደርጉኝ አላህ ያክብረልኝ እያልኩኝ እንግዲህ ወደ መጣሁበት ጉዳይ ስገባ እንግዲህ የሰኢድ ቪዲዮ እንግዲህ እየጠበቅን ነበር ሁላችንም። እውነት ያገባል ወይ ሰኢድ? እውነት ማናት ያቺስ ሴት ይዟት የሚመጣስ? አዲሲቷ ሶስተኛዋ ሴት ማነች? እንግዲህ ብለን እየጠበቅን ነበረ። እንግዲህ ዛሬ እሁድ ነው። ካሁን እንግዲህ ቪዲዮ ይለቀቃል ብለን እየጠበቅን ነበር ማለት ነው። እንግዲህ ሰኢድ እንግዲህ ሰርዤዋለሁኝ አቆይቼዋለሁኝና ያን ፕሮግራም ወደ አቆይቼዋለሁ፣ ወደ ኋላ ትቼዋለሁ። አሁን ግን ወደ የመን ሄጃለሁኝ ብሎ እንግዲህ ለመሄድ እንግዲህ አዲስ አበባ ቦሌ ላይ አሳይቶናል። ቦሌ ላይ እንግዲህ የነበረው ያሱም ነበር የሸኘው። እንግዲህ ያሱም እንግዲህ ቦሌ ከእሱ ጋር ተገኝቶ ሸኝቶታል ማለት ነው። አይተናል እንግዲህ ወደ የመን ለመሄድ ማለት ነው። እንግዲህ አልቻልኩም፣ ልጆቼን እኔ ይሻላለሁኝ፣ እሱም ያንቺ ሴት ነሽ፣ ከአንቺ እኔ ይሻላለሁኝ ብሎ እንግዲህ ወደ የመን ገብቷል ማለት ነው። ወደ የመን ገብቷል ማለት ነው። እንግዲህ ሱምያ እባክሽ ተቀበዩ ሰኢድን ማለት ነው። እባክሽን እንለምንሽ ልጆቹ ጋር አገናኙ። እውነት እንግዲህ ልጅ ያለው እንግዲህ ከባድ ነው። ልጆቹን ለማግኘት ነው እንግዲህ አንቺንም ለማግኘት ነው። ሄድኩ ባልሽበት ቦታ ሁሉ እየሮጠ የሚሄደው ማለት ነው። እንግዲህ ልጆቹን ለማግኘት ነው። እንግዲህ መቼም የሰው ልጅ ይሳሳታል። እኛ ፍጹም አይደለንም በዚች ምድር ላይ ማለት ነው። ሁሉም ይሳሳታል። የማይሳሳት አንድ አላህ ብቻ ነው። የሰው ልጅ ይሳሳታል። ከስህተቱ ደግሞ መመለሱ ነው የዛ ሰው ልጅ ትልቅነት ማለት ነው። እንግዲህ ሱምያን እንግዲህ እየተከተላት ነው፣ በሄደችበት ሁሉ እየተከተላት ነው። እባክሽ ተነጋግረን ጉዳዩን እንፍታ፣ እባክሽን ከልጆቼ ጋር አገናኝ፣ ልጆቼ የመጨረሻዋ ከተወለደች አንድም ቀን አላየኋትም እያለ እየተናገረ ነው ማለት ነው። እና እባክሽን ሱምያ አገናኙ ማለት ነው። እንግዲህ አገናኙ ነው የምልሽ እኔ። በጣም ከባድ ነው፣ በጣም ከባድ ነው እውነት ለመናገር ማለት ነው። እንግዲህ ለልጆቹም ሲል እንግዲህ አንቺንም አግኝቶ ያለውን ነገር ለመነጋገር ሲል እውነት እየተንከራተተ ነው ማለት ነው። እኔ የእሱ እንትን ሳይሆን አሁን እኔ በዛ ቦታ ብሆን የሚለውን በራሴ እንትን ብዬ ነው ማለት ነው። እና እባክሽን እድል ስጪው፣ ልጆቹ ጋር አገናኙ ነው የምለው እኔ ሱምያ። ነገ አንድ ነገር ቢሆን የሰው ልጅ ቋሚዎች አይደለንም ሁላችንም ማለት ነው። በዚች ምድር ላይ አንድ ነገር ቢከሰት ያው መጸጸትሽ አይቀርም እና ልጆቹም ደግሞ እንግዲህ ወደፊት ሴት ልጅ ደግሞ ወደ አባቷ ነው የምታደላው ምንም ቢሆን ማለት ነው። ከአንቺ ሳይሆን ከሱ ነው የሚቆሙት። አባታችንን ለምን አላገናኘንሽንም ብሎ አንቺም ላይ
እንትን እንዳያቀርቡ እየፈለገ ነው። ልጆች እያለ ነው። በሄድሽበት ቦታ ሁሉ እየተከተለ እየሄደ ነው እና ይቅርታ አርጊለት። የምትስማሙም ከሆነ ተስማሙ፣ ማትስማሙም ከሆነ ደግሞ ወሳኝ እናንተ ናችሁና ልጆቻችሁን በጋራ የማሳደግ እድል ብትፈጥሪ ጥሩ ነው የምለው። እንደ አባት እንግዲህ ብታገናኙ። የወለደ እውነት በጣም ከባድ ነው። እንግዲህ እርግጠኛ ነኝ አሁን እኔ ሰኢድ ስለወለደ ነው እንደዚህ እየተከተለ የሚሄደው። ልጅ ስላለ ነው። ልጅ ስላለ ነው። እንደገናም ከአንቺም ውዴታም ስላለው ነው። ልጅ እንደዚህ ባይኖረው ኖሮ ዞር በይ ብሎ ነበረ የምናየው ነው። በየሚዲያውም በየምኑ እንትን ብሎ ነበር እንትን የሚለው ማለት ነው። እና አሁን ስለወለደ ነው፣ ለልጆቹ ሲል ነው፣ ለዘሩ ሲል ነው እንግዲህ እየተከተለሽ እየሄደ ያለው ማለት ነው። እና አገናኙ ነው የምለው እኔ ማለት ነው። እንግዲህ ይቸግርሻል፣ እንደሚቸግርሽ አውቃለሁ ብሏል። ያው እንግዲህ መሳሪፍ አስገብቼልሻለሁ እያለ ነው ማለት ነው። እና ያው እሱ ቢሰጥም ያው እንግዲህ ለልጆቹ ነው። ልጆቹን እንግዲህ ማሳደግ ያው ግዴታው ነው። ለልጆቹ ማንኛውም ነገር ግዴታው ነው፣ አባታቸው ነው። እና እባክሽን መጥቷልና ቀርበሽ አናግሪው፣ ቀርበሽ ልጆቹን አገናኙ ማለት ነው። በግዴታ እኮ ማንኛውም ነገር አይሆንም። የሚሆን ነገር የለም። ፍላጎትሽ ካለ ነው አንቺና እሱ ተስማምታችሁም የመኖር ማለት ነው። ሰኢድ አስገድዶሽ አብራችሁ ልትኖሩ አትችይም። አንቺ አሁን ፍላጎት ከሌለሽ ግን ልጆቹን አገናኙ ነው እኔ የምለው። አሁን እንግዲህ ከየመን ደግሞ ወጥቻለሁ አዲስ አበባ ነኝ እንዳትዪ ብቻ ነው እኔ እንትን የምለው ማለት ነው። ሱመያ እንግዲህ አስቢለት፣ ለልጆችሽ አባትም አስቢለት ነው የምለው እንግዲህ በቀጣይ ቪዲዮችሁ ሱመያም ልጆቹን አገናኝተሽ እንደምናገኝ እርግጠኛ እንግዲህ እንድንሆን ተገናኝታችሁ ብናይ ደስ ይለናል ማለት ነው። እንግዲህ ሰኢድም ያው እንግዲህ ወደዛ ሄዷል። እንግዲህ ሀዩም ደግሞ ያው ሀዩ የታወቀ ነው። ሀዩ ያው ለሀዩ እንግዲህ ገንዘብ ነው የምትፈልገውን ነገር እንግዲህ ሀዩ አድርጎላት ነው እንግዲህ የሄደው ማለት ነው። እንግዲህ ሰኢድም እንዳይሄድ እንግዲህ ፓስፖርቱን ደብቃበት ነበረ። ፓስፖርቱን እንግዲህ መያዣ በጣም የጥቅም ሰው መሆኗን ደግሞ ይወቁ። የሰኢድን ገንዘብ የምትፈልገውን ነገር እንዲሰጣት ምን አደረገች? ፓስፖርቱን ያዘችበት። በጣም ጉደኛ ናት። ፓስፖርቱን ያዘችበት ማለት ነው። ፓስፖርቱን ስትሰጠው ደበቀችበት። ካልሰጠችው የምትፈልገውን ነገር ፓስፖርቱን ደበቀችበት፣ ያዘችበት። የምትፈልገውን ነገር ሲሰጣት ፓስፖርቱን ትሰጠዋለች ማለት ነው። ብልጠቷን አያችሁ? በጣም ብልጥ ናት ማለት ነው። እና ገና ለገና እሷ የምታስበው ስለ ሪል ስቴት እንትን ስላሉት ቤት ስለዛ ነው የምታስበው። እንግዲህ ትኖርበት ተሰርቶ አልቆ ገና ትግባ አታውቀው። ገና ለዛ በእያንዳንዱ አካውንትክ ያለውን 200,000 400,000 200,000 ካለክ አካውንቶች በሙሉ አስገባልኝ። እኔ የምፈልገው እሱን ነው። በእያንዳንዱ አካውንትክን ያለውን 200,000 አስገባልኝ። እኔ ምን ልከፍል ነው? እዚህ የቤት ኪራይ አለ። ኧረ እሷ የምትፈልገው ይሄንን ነው ማለት ነው። እና ገንዘብ ነው የምትፈልገው ሲጀመር። በየአካውንቱ እንግዲህ ያለውን ባዶ ለማድረግ ነው እንግዲህ። እሱም ያው ባዶ ሆኛለሁ። ሱመያም ይኸው ይሄን ያህል ነው ልል አልፈልግም፣ ግን ይኸው አስገብቻለሁ ለልጆቹ መሳሪፍ እንዲሆን ብሎ እንግዲህ ተናግሯል። እንግዲህ ለሀዩ የምትፈልገውን ያህል የሚያጠግባትን ያህል አስገብቼላታለሁ። ካጠገባት ያለኝን አስገብቻለሁኝ እና እኔ አሁን ባዶ ሆኛለሁኝ፣ ባዶዬን ቀርቻለሁ እያለ ነው ማለት ነው ሰኢድ ማለት ነው። እንግዲህ ሀዩ ያው የታወቀ ነው። ሰኢድን ያው ባዶ ለማድረግ ነው፣ ጥቅም ነው የምትፈልገው፣ የታወቀ ነው፣ ያስታውቅባታልም። እና ያው እሷ ወደ ቤተሰቦቿ ሄዳ ነበር እንግዲህ ያገባለው ምናምን ባለው ማለት ነው። እንግዲህ ዛሬ እንግዲህ የመሄዱን ወሬ ስትሰማ ነው እንግዲህ
ካመለጥ ከሄደ ያው ስለማላገኘው ፓስፖርቱን ይዤ የምፈልገውን ነገር ማግኘት አለብኝ ብላ ይሄንን ዘዴ ዘይዳ መጣ። እንግዲህ የምትፈልገውን አግኝታለች ማለት ነው። የወጪዋን የምኗን አግኝታለች ማለት ነው። ሲበዛ ብልጥ ናት ማለት ነው። እና ሱምያ ደግሞ እንግዲህ ያው መጥቷል። አንቺም እንግዲህ ልጆቹን አገናኝ ብልጥ ሁኚ ማለት ነው። እንግዲህ ያው ሰኢድ አሁን ባዶ ቀርቻለሁ። የሚሄደው በትራንዚት ነው የሚወጣው። ለትኬት ራሱ ጭማሪ እጥፍ ነው እና ባዶ ሆኛለሁኝ እና እባክሽን ከልጅ አገናኝኝ ብሎሻል ማለት ነው። እባክሽን አገናኙ ነው የምንልሽ እኛ። እንዴ የሰው ልጅ እኮ ብዙ ነገር ያጠፋል እና ይቅርታ አርገሽ ከልጆቹ መቼም እኮ ከልጆቹ ሊነጣጠል እኮ አይችልም። ስለዚህ ከልጆቹ አገናኙ። አንቺ ባትገናኙ እንኳን ከልጆቹ አገናኙ ነው የምልሽ። እና በጣም ከባድ ነው እንግዲህ። ስለዚህ ይሄንን ነው የምለው። እባክሽን አገናኙ ሱምያ፣ ንግስት ሱምያ እባክሽን አገናኙ። እንግዲህ ምን ነው የምንልሽ እኛ እንግዲህ እንደ ተመልካች እውነት አሳዝኖኛል ሰኢድ። ማለት የሰው ልጅ ይሳሳታል። ያው ከስህተት የጠራን አይደለንም። ያው አንድ ጊዜ የተደረገች ስህተት ህይወትን እንዴት አበላሻለች፣ ምስቅልቅል ታወርጋለች ማለት ነው። ተረጋግቶ የመቀመጥ እንትን የለም። በጣም መባህደል ነው። በቃ በጣም ከባድ ነው ብቻ እና እባክሽን ከልጆቹ ጋር አገናኝው ማለት ነው ምልሽ ንግስት ሱምያ ማለት ነው። እባክሽን እውነት አሁን ካላገናኘሽው አዲስ አበባ ገብቻለሁ ብለሽ እንደው ቪዲዮ እንዳሰሪ ነው ፈራው እውነት። ኧረ ተመልካችም ያዝንብሻል። እባክሽን ተቀበይና ከልጆቹ ጋር አገናኘው እልሻለሁኝ። እንግዲህ ሀዩም ደግሞ ሀዩ እንግዲህ ወደ የመን ተከትላ ትሄድ አናቅም። ገንዘቡን ከወሰደች በኋላ የለችም ብሏል። እንግዲህ እስቲ የሀዩም እንግዲህ ምን እንደምትሰራ እንግዲህ ሰኢድን ተከትላ እንግዲህ እሷ ወደ የመን ትመጣ ይሆን አናቅም። እስቲ እንግዲህ አብረን የምናይ ይሆናል። ውድ ቤተሰቦች የሀዩ እንግዲህ ጥቅም ወዳድ ራስ ወዳድነቷ እንግዲህ የታወቀ ነው። ብቻ እንግዲህ ሰኢድ ልጆቹን እንዲያገኝ እውነት ላለሁኝ እንግዲህ ልጁ እኔ የመን እዚሁ እንኑር ካልሽኝም እዚሁ እኖራለሁ በቃ ትቼ ሁሉንም ነገር ብሏል ማለት ነው። እንግዲህ አላህ ያስማማችሁ ነው የምለው። እንግዲህ አላህ እሱንም ከልጆቹ ጋር ያገናኘው እላለሁኝ። ውድ ቤተሰቦቼ እንግዲህ ለነበረን ቆይታ አመሰግናለሁ። በቅንነት ላይክ፣ ሰብስክራይብ አድርጉኝ። በያላችሁበት ሰላማችሁ በዘት ትረፍረፍ ይበልልኝ እያልኩኝ ባይ ባይ።